ገንዘብ ልስጥህና እንዲለያዩ አድርግ ነው ያለችውና ስራውን ስለማያውቅ ነው። ስራውን አያውቅ በአንተ ቤት አንተ የሰራኸውን ነገር እኔ አላውቅም ብለህ ነው አይደል የምታስበው? ከዛ ደግሞ ምንም እንዳልተፈጠረ ሰው ሆነ እንደዚህ ብለህ በር ከፍተህ ምናምን ነገር ልክ እንደሌለዚህ ትገባለህ አይደል? እሺ ትናንትና ከኢማንዳ ብሩን ተቀብላለህ ልክ ቪዲዮ ካለቀ በኋላ ካንተ ደግሞ ኤክስፔክት አላደርገውም ነበር። አብሪኮ ብሩን ሰጥታለች፣ ግን እንዴትና በምን ብለህ ነው ልታጣለን ያሰብከው? በቃ አብሪኮ ይሄን ነገር ለኤፍሬም ላውራ አልፈልግም ማለት ቪዲዮ ላይ ላይው ይችላል፣ ግን ያምር ቪዲዮ ላይ ከማየቱ በፊት እኔ ራሴ አረጋግጬ እነግረዋለሁ። ምክንያቱም ካንተ አይጠብቀውም ኤፍሬም። ይሄንን ከፍታ ነው ከዚህ በላይ ማስረጃ ይኖረው ከተትና ይዋ በቃ ማስረጃው እሱ ውስጥ ነው ያለው። ከተትና ይው ሰላም እንዴት አላችሁልኝ የኛ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ያው እንግዲህ ዛሬ በአብሪኮ ቻናል ብቅ ብያለሁኝ። ጠፍቻለሁኝ አውቃለሁኝ። ትናንትናም ዛሬም ጠፍተናልና ያው አንዳንድ ነገሮችን እያስተካከልን ስለነበረ ነው። ያው በቅርቡም ብዙ ነገር አለና ብቻ ለዛም ጭምር ነው የጠፋ ነው። ዛሬ ያው ለየት ባለ ቪዲዮ ነው የመጣሁት። አብሪኮም ያው እንደምታውቁበት ጽጌ ሄዳበታለችና ያው እዛ አካባቢ ላይ አሁን ላይ ትግራይ ላይ ብዙም ሰላም አይደለም፣ ግን ያው ግዴታ መሄድ ስላለባትም ጭምር ነው ሄደችውና 2 ቀን ብላን ነበር ሄደችው። በእርግጥ ግን ደግሞ ይሄውና እዚሁ ናፍቆታ ሊደፋን ነው። 2 ቀን አልፏት ያው ሳምንት አልሆናትማ፣ ግን አያችሁ ጊዜው በጣም ረዘመብኝ። ብዙ ቀን ይሆናት አስመሰልኩትና እሱ ደግሞ አስቡት እንዴት እንደሚያስባት ቀኑ እንዴት እንደሚረዝምበት። ብቻ ያው ከኛ ይልቅ ከሱ ጋር በደንብ ሆነዋልና ብቻ ለማንኛውም ዛሬ የመጣሁበት ኬዝ ያ አይደለም፣ ግን ደግሞ ያው አብሪኮን ታውቁታላችሁ። ብዙ ጊዜ ከኛ ጋር በጣም የምንወደው ጓደኛችን ነው። ጓደኛችን እንኳን አይባልም፣ ጓደኛ ሲባል ማራቅ ነው የሚሆነውና ወንድማችን የእውነት ከወንድም በላይ ነው። ለማካበድ ለማጋነን አይደለም በእውነቱ ለማካበድ አይደለም፣ ከወንድም ራሱ በላይ የሆነ ልጅ ነው። ብዙዎቻችሁ እንደውም ኤፍሬም ጋር ተመሳስለውባችሁ ይሁን አላቅም ይመሳሰላሉ ብላችኋል። እና ብዙ ጊዜም ደግሞ እኔ ፋሚሊ ጋር ምናምን ነገር ሲሄድ ስለምታዩት ለበዓል ምናምን የኤፍሬም ወንድምም የሚመስላችሁ ሰዎች አላችሁና ያው እንደዚህ ብዬ ማውራት ፈልጌ አይደለም፣ ግን ጓደኛ ተብሎ ከወንድም በላይ መሆን እንደሚቻል ያሳየን ልጅ ነውና ሰው እንኳን አይደለም ትልቅ ሰው እያደለም የእውነት የኢፊ ታናሽ ነው አስቡት። ግን አስተሳሰቡ ምኑ በጣም የትልቅ ሰው ነው። ለኛ በተለይ የሚሆንልን ነገር ያው እናንተም በደንብ ታውቁታላችሁና ያው የቅርብ ሰው ወይ ደግሞ ፋሚሊ የምትወዱትን ሰው ዳና ይቅርታ ምናምን ነገር ስትሉ የሆነ ያራኩት አክል ይሰማኛልና፣ ግን ደግሞ ግዴታ ነው ያስፈልገዋል። አብሪኮ ትንሽም ስጦታ ቢሆን ስጨው እያላችሁ ነበርና ያው እንግዲህ ቀን እየጠበኩኝ ነው እንጂ እናንተ ያሰባችሁትን ያክል እኔ ሳላስብ ቀርቼ አይደለም። ያንስበታል፣ የምሰጠው ስጦታ ያንስበታል በሰዓቱ። አሁን ስላለፈ ነገር ማውራት ፈልጌ አይደለም። በጣም በጉዳቴ ሰዓት አብሮ የነበረ ማማክረውም ሰው ምንም በሌለኝም ሰዓትም ሁላ ማማክረው ሰው እሱ ነበር። ፈልጌ ነው በሰዓቱ በጣም ብዙ አመናጭቀዋለሁ፣ ምን ብየዋለሁ ማለት በዛው ልክ ማወራውም ሰው ነበረ። ግን ደግሞ በቃ ያኔ በሆኑት ነገሮች በብዛት ብዙ ነገር ብየዋለሁና፣ ግን ቂም የሚይዝ ልጅ አይደለም። በቃ እንደምታዩት ነው። በዛ ላይ ደግሞ ምንም ፋሚሊያችን አይደለ ለእኔም ለኤፍሬምም፣ ግን ከቤተሰብ በላይ ከወንድም በላይ ነውና ያው የምሰጠው ነገር ምናልባት በጣም ትንሽ ነገር ነው፣ ግን ደግሞ ይጠቅመዋል ብዬ የማስበውን ነገር ነው እንደ ስጦታ የምሰጠውና ኤፊም የለም ወጣ ብሏል። ከደረሰብኝ ደረሰብኝ፣ ካልደረሰብኝ ግን ያው እናቴ ጋርም ልሄድ ስለሆነ ጊፍቱን ስሰጠው እርግጠኛ ነኝ ይደሰታል ብዬ አስባለሁኝ። ምክንያቱም ለስራውም ይጠቅመዋል። ብዙዎቻችሁ ያው አብሪኮ ዩቲዩብ ብቻ አይደለም የሚሰራው፣ በዚህ አጋጣሚ ልንገራችሁ ብዬ ነውና
ያው ብዙ የዩቲዩብ አካውንቶችን ይከፍታል፣ የቲክቶክ አካውንቶችን ይከፍታል። እንደዚህ የተበላሸባችሁ ነገር ካለ ሚስተካከል ነገር ካለ ምናምን ነገር ብትጠይቁት ያስተካክልላችኋልና ይህንንም እንትን ስለሚል በዚሁ ለስራው ይጠቅመዋል ብዬ አስባለሁኝና እና ምን ልላችሁ ፈልጌ ነው ያው ስጦታውን አልከፍተውም። ልደብቀው እንዴ ወገን? አዎ ልደብቀው መሰለኝ። ያው እናንተ የምታዩት ሲከፈት ይሻላል ብዬ ነው እንጂ መጽሐፍ ነው የሚመስለው፣ መጽሐፍ አይደለም። ለማንኛውም ብቻ ሲመጣ ግን ማለት ነው እንትን እንደዚህ በቁም ነገር አውርቶ ባልሰጠው ደስ ይለኛል። ትላንትና ያው የተፈጠረው ነገር አይታችኋልና ማውራትም ስላልፈለኩኝ ነው እንጂ ግን ያው ፕራንክ ለማድረግ እንዲመቸኝ ምንላችሁ ፈልጌ ነው። ትላንትና ያው ኤማንዳ ጋር ተገናኝተው ነበረ። ያላትን ነገር በቪዲዮ አይቻለሁኝ። ቪዲዮ ላይም ባላይም ደግሞ እንደዛ ብሎ የሚመልሳት ልጅ እንደሆነ ሰው በሰው ላይ 100% እርግጠኛ አይሆንም አይደለ? እኔ ግን በአብሪኮ ላይ 100% እርግጠኛ ነኝ። ይሄ ከጀርባችን ሆኖ ሌላ ነገር የሚያደርግ ልጅ አይደለም። በጣም የምንወደው በጣም የምናምነው ምርጡ ወንድማችን በቃ ፋሚሊያችን በሉትና ትላንትና ከኢማንዳ ጋር የሰራውን ቪዲዮ ከማየቴም በፊትም ነግሮኛል ራሱና እንደው ሰው አይቼው ቢሆን ኑሮ ሊያናድደኝ ይችላል። ግን ቪዲዮ ላይ እንኳን እስከማይ አልጠበቀም። መቶ እንደዚህ እኮ ተፈጥሮ እንደዚህ ያመጣው ነው ያለውና አሉ ያው ብዙ ሰዎች አሉ የሰው ልጅ በገንዘብ መግዛት የሚችሉ ያክል የሚሰማቸውና የሰው ልጅ ደግሞ በገንዘብ አይገዛም ማለት እኛ ፈጣሪ ማለት ነው። የእናንተ ቀናችሁ ሆኖ የሞታችሁ ቀን ከደረሰች ሚሊዮን ብትከፍሉ ሚሊዮን አለም ትሪሊዮን የፈለገ አይነት የገንዘብ መጠን ብትከፍሉ ከታሰበላችሁ ቀን አተርፉም አይደል? ያ ማለት ያንን ነገር በገንዘብ መግዛት ስለማንችል ነው። ስለዚህ ሰው በገንዘብ ሊገዛ አይችልም እና የሰው ልጅ ሊገዛ የሚችለው ፍቅር፣ ክብር የሚለው ነገር ነው። ስለዚህ ያው ትላንትና ያደረገችውን ነገር አይቻለሁ፣ እናንተም አይታችኋልና ልክ አብሪኮን እንደ ባዳ ምናምን አይታውም ሊሆን ይችላል እንደዛ አይነት ጥያቄ የጠየቀችው። ልክ በገንዘብ ልስጥህና እንዲለያዩ አድርግ ነው ያለችውና የሰው ልጅ በሶስተኛ ወገን ሊጣላ ይችላል እንጂ ሊለያይ ይችላል ብዬ አላምንም። እንደውም የሰው ልጅ ሶስተኛ ወገን ያጣላዋል ብዬ አይደለም የማስበው። ትንንሽ ነገሮች ችላ የተባሉ ነገሮች ናቸው ሊያጣላቸው የሚችሉትና ብቻ አሁን ላይ ስለሱ ነገር ማውራት ፈልጌ አይደለም። ግን ትላንትና ያደረገውንም ነገር አይቼ ማለት ቆይቻለሁ ጊፍቱን ለመስጠት ምናምን ካሰብኩኝና ይገባዋልም ደግሞ ሳይሆን ደግሞ ያንሳዋልም ጭምር ነውና ትላንትና በተለይ ያደረገው ነገር ሳይ አላቅም ከአቅሜ በላይ ነው የሆነው ፍቅሩ ማለት ነው። ለኛ ያለው ፍቅር ምናምን ነገር ይለይብኛልና ምን ያልኩ ፈልጌ ነው በቃ ፍቅሩ የሚበዛል ብልጅ ነውና ላይክ ለኔ ታላቅ ወንድሜ በልት ለይፊ ደግሞ ታናሽ ወንድሙ ማለት ነውና ምን ልላችሁ ፈልጌ ነው። በዚሁ አጋጣሚ ቀደምም ነገራችኋለሁ የሚሰራውን ስራ በጣም ደግሞ እየለፈለፈ ነው ደግሞ የሚመጣው። ይገርማችኋል ስራውን ስለማያውቅ ነው። ስራውን አያውቅም። በአንተ ቤት አንተ የሰራኸውን ነገር እኔ አላውቅም ብለህ ነው አይደል የምታስበው? ልክ ደግሞ እንደሌላ ጊዜ ክልክል እያልክ ትመጣለህ አይደል? አዎ ካንተ ውጪ ምን ማወራዋለህ? የት ነበር ካብሪኮ? በጣም እየፈለኩ ነበርና እዚህ ጋር ተቀመጥ። ፊት ለፊት የለም ኤፍሬም የለም ወጥቷል። ሰው ቃል ይቀበልና እንኳን መጣ። በጣም ስፈልግ ነበርና ስልክ ስደውልልህ አታነሳ። አብሪኮ ማርያም ሳይለንት ማን አድርገው አለ። ወይ ልጅ ስልኩ ነው ባክስቴ እንትን ያደርጋል። ምንም በስልኩ አታሳብም። ስራህን ስለምታውቀው ነው ማለት ስራን ያደረከውን ነገር ስለምታውቅ የፊት ሰይጣን ለኔ አይደለም ማለት ያለኝ ነበር። አብሪኮ አንዴ ቁም ነገር ነው ያወራ ያለሁት። አታስጮኸኝ። አንድ ጥያቄ እጠይቃለሁ። አብሪኮ ቁጭ በል። እኔ ነኝ ጠያቂዋ እንጂ አንተ አይደለም።
አንተ አይደለህም። ትናንትና ከኢማንዳ ጋር ልክ ቪዲዮ ላይ እንዳለው ነግረኸኛል እኮ አውቃለሁ። አብሪኮ ነግረኸኛል። ከቪዲዮ በፊት አንተ ቀድመህ ነግረኸኛል። ግን ብሩን ተቀብለሃታል አይደል? ከዛ በኋላ ትናንትና ከኢማንዳ ጋር አውርታችሁ ምናምን ነገር ጨርሳችሁ ነበር ቪዲዮ ላይ። አንተም ከዛ በፊት መተህ ቪዲዮ ከመለቀቁ በፊት ምናልባት እንዳልናደር ነው ወይስ እንዳላውቅብህ ነው እንደዛ ያደረከው? መተህ ቀድመህ ነገርከኝ እኮ ገባኝ። ማየት ስለማይቀር መተህ እንደዛ አልከኝ። ግን ከዛ በኋላ ምንድን ነበር ተፈጥሮ የነበረው? እሱን ስታስረዳኝ ትችላለህ? ምንም አልተፈጠረም። ከዛ ደግሞ ምንም እንዳልተፈጠረ ሰው ሆነ እንደዚህ ብላ በር ከፍተህ ምናምን ነገር ልክ ለሌላ ጊዜ ትገባለህ አይደለ? እሺ ትናንትና ከኢማንዳ ብሩን ተቀብላታል። ልክ ቪዲዮ ካለቀ በኋላ ምናልባት ዛሬም ሊሆን ይችላል። እሺ ትናንትና ነው እየቀለኩኝ አይደለም። አንዴ እሷ ምን ያክል እኛና ኤፍሬም መሀል ላይ ገብታ እንደነበረ አይታውታል አይደለ? አይታውታል። እኔና እሱ መሀል ላይ እንዴት ገብታ እንደነበረ እና ካንተ ደግሞ ኤክስፔክት አላደርገውም ነበር አብቆ እንደዚህ አይነት ነገር ምን ሰድቢያት ነው እንደውም ጭራሽ መጣ ገባኝ። እሱንም ያደረከውማ ቪዲዮ ላይ ነው። ከቪዲዮ በኋላ ምንድነው ያደረከው? ምን ከዛ በኋላ ጭራሽ አላገኘሁም እኮ ትቻት ነው ወደ ቤት የመጣሁት። እርግጠኛ ነህ በራስህ? አዎ እግዚአብሔር እርግጠኛ ነህ ማለት ምን ያክል አይደለም ምን ያክል ብር ብትሰጥ ነው ማለት እኔ እንደ ወንድም ነበርና አይደል አብሪኮ አይደል? እኔ ቀድሜ መጥቼ ነገርኩሽ እኮ ለዚህ ነው። ምንድነው ምንም ነገር የለውም እኮ ምንም እኮ ቀድሜ መጥቼ ነገርከኝ። ብሩን በኋላ ላይ ስለተቀበልካት ኧረ በማቤቴ እንደዚህ አትበይ አንቺ። እኔ ግዴታ እኮ ከራሷ አፍ እኮ መስማት አይደለም እኮ ብቻ ግን በቃ ራሷ መታ ነግራኛለች። ራሷ ብሩን ሰጥታለች። ግን እንዴትና በምን ብለህ ነው ልታጣለን ያሰብከው? ኧረ እግዚአብሔርን አንቺ ነኝ እንደዚህ አላረኩኝ። እሺ እኔና ኤፍሬም አንተ ገንዘብ ስለተከፈለ እኔና ኤፍሬም ልታጣላን አሰብህ? ኧረ በማርያም እንዴ ምን ብዬ ነው የምቀበለው ከሷ ገንዘብ ነኝ? እሺ አይ አብሪኮ አምነሻት ነው ምናምን ነገር አትበል። አምነሻት ነው ምናምን ነገር እንደዚህ ስበና እንደሌለኝ ታውቂያለሽ ነኝ ስብናንማ በደንብ አውቀው ነበር። ግን እንደዚህ ነገር ጭራሽ ታደርጋለህ? አረ መዳን ምንም ያደረኩት ነገር የለም ሲጀመር እግዚአብሔር ጭራሽ ገምቼ አላውቅም። ግን ማለት ምን ያክል ገንዘብ እንደሆነ ደግሞ ባውቀው ኑሮ ደስ ይለኝ ነበረ። ምናልባት ያንን ገንዘብ ሰጥቼ እኔና ኤፍሬምን አታጣላም። አረ በመብት እኔ ኢቭን ስታይሽ ተቀብዬ እኔ ስለተቀበልኩ እኔ ስላልኩኝ እናንተ ተጣላላችሁ ማለት ነው አይደል? እኮ እሱ እኮ ለዛ እኮ ነው ይገርማል። ማንኛ ነኝ ምንድነው እኔ ሲጀመር ካንተ የማልጠብቀው ነገር የሆነው እኮ ለዛ እኮ ነው። በቃ አብሪኮ ይሄን ነው ላወራ የፈለኩት። በቃ መሄድም ከፈለክ ሂድ። አንቺ ያልተቀበልኩም እግዚአብሔር ምን ይሉ አትማል እስኪ አትማል የተቀበልከውን ነገር ለምን ትምልበታለህ? ታውቂያለሽ እንደ ልጅቷ ውሸታም እንደሆነች። ኧረ እባክህ መቼስ የሰጠችውን ነገር ውሸት ነው ብላ አንተም አትክደኝም ሲጀመር። በቃ አብሪኮ ይሄን ነገር ለኤፍሬም ላወራ አልፈልግም። ማለት ቪዲዮ ላይ ላይው ይችላል፣ ግን የምር ቪዲዮ ላይ ከማየቱ በፊት እኔ ራሴ አረጋግጬ እነግረዋለሁ። ምክንያቱም ካንተ አይጠብቀውም ኤፍሬም። በቃ ማመን አለማመን አይደለም፣ ግን ኤፍሬም ይሄን ካንተ አይጠብቅም። በጣም ነበር የሚያምን። ምን በገንዘብሽ ጣይና ልያልሽኝ እኮ ላይክ እንደዛ ነው አብሪኮ ደደብ እንዳልሆንኩ ታውቂያለሽ አይናክ እኮ እኔም እንደዛ ስለማምንብህ ነበረ ትላንትና እንደዛ ስትለኝ ያመንኩክ። ማግኘት አልነበረብኝም ምናምን ነገር የምትለው አሁን ነገር የለም። ምን አድርጌ ነው የምከበለው ከሷ ገንዘብ? በቃ ደግሞ እሺ እየጮህብኝ ነው ደግሞ ያለኸው። አሁን ይገርምሽ ነው እንዴ እኮ ብልግና ነው እኮ ነው። ምን ብዬ እንደዛ አደርጋለሁ ስታስቢ? እኔ እንዴት ነው ገንዘብ በቃ አውርቼ ጨርሻለሁኝ። አራይ እትሄድ ከሆነ ሂድ ችግር የለውም። ቤት ሲጀመር ማግኘቴ ነው ጥፋቱ። እሱ እንኳን ነው ማለት አዎ መጀመሪያ ማግኘቴ ነው ጥፋቱ። ከዛ ደግሞ በቃ ነው ቪዲዮ ላይ እንዳየሽኝ በቃ ትቻት ነው የሄድኩት ቀጥታ። ከዛ በኋላ ሁላ ሐሳቡን ሁላ ስትነግረኝ ነው ተናድጄ ትቻት ሄድኩኝ። እንደዛ እኔም በማሰበው ማለት ነው አይደለም ገንዘብ ልቀበል ከሷ አይቀርም። እንዴት ብዬ ነው ገንዘብ ተቀብዬ አንቺና እንዴ ማን ነኝ እኔ ሲጀመር እናንተ ማጣላት የሚችለው ሲጀመር? ኧረ እርግጠኛ ነህ ገንዘብ እንዳልተቀበልካት? አረ እኔ በፈለግሽው ምልልሻለሁ ማርያምን። ኦኬ እኔ ማስረጃ ካለኝስ? የምን ማስረጃ? እኔ ካልተቀበልኩ ምን አይነት ማስረጃ ሊኖር ይችላል? እሺ
ይሄንን ከፍታ ያው መቼስ ከዚህ በላይ ማስረጃ ይኖረው ክፈትና ያው ከዚህ በላይ ማስረጃ ይኖራል ብዬ አላስብም። ማርያም ግን ምንም አልተቀበልኩም። አንቺ እንደዛ በቃ ማስረጃው እሱ ውስጥ ነው ያለው። ክፈትና ያው በቃ ቀስ አድርገው ደግሞ እንዳትጠላው። ወይስ ማስረጃው እንዲጠፋ ስለፈለክ ነው? እሺ በቃ ቀስ ብለህ ክፈተው ለማለት ፈልጌ ነው። ምን እንደምንሻ ታላቅ እግዚአብሔር ምን ፒሲ እኮ ነው። ያው ማስረጃው እሱ ላይ ነው ያለው። ያው እንግዲህ ማስረጃው እሱ ውስጥ መሰለኝ ያለው። ምን ነው ማስረጃ የፒሲ አይደል? ከፍተህ ምናምን ማስረጃዎች ምናምን ትጭንበታለህ ብዬ አስባለሁ። እስኪ ባትሪ ነው እንዴ? ያው እንግዲህ ካለው ምን ያው እንግዲህ ጠብቀውና ያው ለማስረጃዎች ምናምን ትጭንበት ፈልጌ ምንም አይደለም እባክህ። ምንም ባዶ ነው ባዶ ጭንቅላት እንደሆነ ቆጠረው። ከዛ ያው እውቀቶችህን ሞላ አድርግበት። አዲስ ነው እኮ አዲስ ነው። ከዛ እውቀቶችህን ሞላ አድርግበት። ልክ አይደለም? ማስረጃዎችህን ምናምን ነገር ፋይል ምናምን ነገር መያዝ ከፈለክ ያው መያዝ ከፈለክ ፋይሎችህን ምናምን የምትይዝባቸው ነገሮች ካሉ ያዝባቸው ልልህ ፈልጌ ነው። ምንድነው ማለት ያው ምንም ፋይል የለውም። ከዚህ በኋላ ግን ያንተ ፋይል መያዣ ይሆናል ማለት ነው። እሺ ምንድነው ፋይል ምናምን እየሰጠኝ ነው? ቆይ አዎ ማርያም በይ የምር ማርያም በይ እስኪ አንቺ የምሬን ነው። ለኔ ነው ወዲያው ደግሞ ሲረሳው። እሺ አሁን ያልኩህን ነገር ወዲያው ረስተኸው ነው? ተመቸህ? ብቻ ለማንኛውም ምንም ልልህ ፈልጌ ሳይሆን ማድረግ አልችልም። በቃ ቴንኪው ደስ ብሎኛል። ያንስብሃል ማለት ነው ነገር እንደዚህ እኔ ስሜቴን ማውጣት አልችልም እንጂ ደስ ብሎኛል። እግዚአብሔር በቃ ከዚህ በኋላማ እንደዚህ ስትነካከው ነው የምትለው። ደግሞ በጣም ነበር የምፈልገው ስታወራ ስለሰማሁ ነው። ባይዛዊ ሀሳቤ ነበረኝ እንጂ አስቤ የነበረው ሌላ ነገር ነው። ግን አሬ እኮ በጣም ትልቅ ነገር ነው። እግዚአብሔር እሺ ተመችቷል? ፋሚሊ ተመችቷችኋል እናንተ? ያው እኩል ታዩታላችሁ ብዬ ነበረ አስቤ ነበረው። እንደነገርኳችሁ ያው ቅድምም ስለ ስራሽ ምናምን ስለ ሁለተኛ ስራ ምናምን እየነገርኳቸው ነበረ። ያው ዩቲዩቡን የሚስተካከል ነገር ካለ የምታስተካክልላቸው ሰዎች ምናምን ነገር ካሉ ማለት እንደዛ አይነት ስራም እንደሚሰራም ነግሬያቸው ነበርና ያው የምትላቸው ነገር ካለ ራስ ብላችሁ ማውራት ከበደኝ ምናምን ሊልኩን። አይ እንደዛ ሳይሆን ይኸውልሽ አሁን እንደዚህ ጩኺ ምናምን እንትን ምናምን ብዬ እንትን ብል ደስ ይለኛል፣ ግን እንደዛ ማውጣት አልችልም። ግን ደስ ብሎኛል እግዚአብሔርን። ያው ያንስብሃል ማለት የወንድምነትን ጥግ አሳይተናልና እኔና እሱ እና ኤፍሬም በተጣላንበት ሰዓት አይደለም በብዙ ሰዓት በጥሩም ሰዓትም ማለት በቃ በመጥፎም ሰዓትም በሁሉም በደስታችንም በዓል ሲኖርም ምንም ሲኖርም በቃ ልክ እንደ እህት እንደ ወንድም ስለምታይ እህቴን ወንድሞቼን ብለህ እንኳን እኛን ትተኸን አትሄድምና እውነት ለመናገር ብችል ከዚህ በላይ ባደርግልህ ደስ ይለኛል። የኔ እጅ ብቻ አይደለም ያለበት። ያው እንግዲህ እኔ ተማሪ ልመረቅ ቢሆንም ገና ተማሪ እንደሆንኩ ታውቃላችሁና የኢፊም እጅ አለበት። አጋጣሚ ቃል ይቀበል ስለወጣ ነው እንጂ አንድ ላይ ነበር አስበን የነበረው። እኔም እናቴ ጋር ለመሄድ ቸኩዬ ስለነበረ
ብዬ ነው ቶሎ ሰጥቼ ደስታህንም ምናምን ነገር አይቼ ለምን ብዬ ነውና ብቻ እናመሰግናለን ወንድማችን እና ለቀልድ ነው። እሺ ቅድም ያልኩት ነገር ለቀልድ ነው ማለት ይገባል አይደል? አራው ገብተኛል። ሲጀመር አንተ ለቀልድ ነው ወይ ምናምን እያልከኝ ነበር። በኋላ ላይ ሳመን ነው ልጅቷን ከነም ማለት ነገርኳትም። አዎ በቃ ያደረከው ነገር አይተናልም። ባታሳይም እዛ ጋር እንደዛ እንደምታደርግ 100% ባንተ እርግጠኛ ነኝ። የምተማመንብህ ሰው ነውና አመሰግናለሁ። አያ በማርያም ነው ያደረኩኝ የወንድምነት ግዴታዬ ነው። ሲጀምር ለምስጋና ነው ማለት እኔም የምሰጥሽ አንቺ የምትሰጪኝ ያክል ከአንቺ በታች ነው ማለት ከእህት በላይ ስለሆንሽልኝ ነው እንደ ከእህት በላይ የማይሽ እንጂ እሱም እንደዛ ነው በቃ ማለት እንደ ቤተሰብ ስለተቀራረብን እንጂ ለሌላ ለምስጋና ምናምን አይደለም። ግዴታዬ ነው ብዬ ስለማስብ ነው ነገሮችን ማድረገው ምናምን። አያቸው እንዴት እንደሚያስብ ለምስጋና ብዬ አይደለም ማለት ነው። ማውራት ብችል ብዙ አወራለሁ፣ ግን አሁን ነርቨስ ሆኛለሁ። ሀሳቤ እዚህ ውስጥ ነው ያለው። ሀሳቤ እዚህ ውስጥ ነው። በቃ ከዚህ በኋላ ስለምትለምደው ፋይሎችህን ምናምን ነገር ከጫንክባቸው በኋላ ያው ትረሳዋለህ። እንደ ኖርማል እቃክ ነው የምታየውና ብቻ እንወዳችኋለን። ያው ለእናንተም ጊፍት በሰጣችሁ ደስ ይለኝ ነበረ። በጣም ብዙ ከኔ ጋር እኩል ያዘናችሁም እኩል የተከፋችሁም እኩል ያለቀሳችሁም ሰው ምናምን የኔ ስሜት በሰዓቱ በጣም የተረዳችሁም ሰው አላችሁና ያው ለእናንተም ብችል ጊፍቴን ቢሰጣችሁ ደስ ይለኛል። ግን እኔ ለእናንተ ያለኝ ጊፍት ምንድነው? ፍቅሬ ነው። ለእናንተ ያለኝ ፍቅር ነውና ብቻ ሁላችሁም በጣም ነው ወዳችሁ፣ በጣም ነው ማመሰግነው። ክበሩልኝ፣ ወዳችኋለሁ። እኔ አመሰግናለሁ። ነርቨስ ሆኛለሁ። ሌላ ቀን አወራቸዋለሁ። ነገ ምናምን ያወራቸው የእናንተ ነገር ሌላ ቀን ነው የማወራው። ችግር የለም፣ እውነት ነው፣ እናወራበታለን። በጣም ቴንኪው እግዚአብሔር ይቻላል።